ጦርነት አንድን ሀገር ለማውደም ጥቂት ቀናት ብቻ ይበቁታል። ነገር ግን የፈረሰን ስነ ልቦናና ማህበረሰብ መልሶ መገንባትና የፈራረሱ መሰረተ ልማቶችን ወደ ቦታቸው መመለስ በርካታ ትውልዶችን ይፈጃል። አፍጋኒስታን ለዓመታት በዘለቀው አሰቃቂ ጦርነትና ጭካኔ የቆሰለች ምድር። ዛሬ ታሊባን ስልጣኑን ቢቆጣጠርም የጦርነቱ ጠባሳ ግን አሁንም በእያንዳንዱ ሰው ቤትና ልብ ውስጥ እየደማ ይገኛል። ሕዝቡ ከዚህ ከባድ ስቃይ ለማገገም ምን ያህል እየታገለ ነው? ከዓለም ዓይን የተሸሸገው የዜጎቿ ሰቆቃስ ምንድነው? በዛሬው ዝግጅታችን ማንም የማይነግሯችሁን የአፍጋኒስታን እውነተኛ ገጽታና የሕዝቡን የህልውና ትግል ይዘንላችሁ ቀርበናል። አፍጋኒስታን ለዓለም አቀፍ መገናኛ ብዙሃን ዋና የዜናዎች ምንጭ ከመሆን መንሸራተት ከጀመረች ሰንበትበት ብላለች። መላው ዓለም ፊቱን ካዞረባትም ዓመታት ተቆጥረዋል። ነገር ግን ርዕሰ ዜናዎች ስለቀነሱ ብቻ ሕይወት ቆሟል ማለት አይደለም። ዛሬ በካቡል ጎዳናዎች ላይ የሚታዩት የፍተሻ ኬላዎች የተደራጁና ስርዓት ያላቸው ይመስላሉ። በአንድ ወቅት ከተማዋን ያናውጡ የነበሩት ድንገተኛ ፍንዳታዎች ሙሉ በሙሉ በሚባል ደረጃ ጠፍተዋል። የታሊባን አስተዳደር ለ40 ዓመታት የዘለቀውን የእርስ በርስ ጦርነት ማቆሙንና ሀገሪቱን ወደ ፍጹም ሰላም ማምጣቱን በኩራት ይናገራል። ለ10 ዓመታት የጦርነት ቀጠና በነበረችው በዚህች ምድር ላይ አሁን ላይ የሆነ አይነት ጸጥታ ሰፍኗል። ይህንን ጸጥታ ተገን በማድረግም በርካታ የውጭ ሀገር የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ወደ ሀገሪቱ እየጎረፉ ይገኛሉ። እነሱ ለዓለም የሚያሳዩት የአፍጋኒስታን ገጽታ የተረጋጋ፣ ውብና ሰላማዊ የሆነውን ግማሽ ብቻ ነው። አብዛኞቹ በቪዲዮቻቸው ላይ እዚያ ያለው አካባቢ እጅግ ሰላማዊ እንደሆነ፣ ምንም አይነት የአደጋ ስሜት እንደማይሰማቸውና በፈለጉት ቦታ ሁሉ መንቀሳቀስ እንደሚቻል ይናገራሉ። ነገር ግን በኢንተርኔት ላይ በስፋት እየተሰራጨ ያለው ይህ ምስል ሙሉውን እውነት አይወክልም። ከዚህ ማራኪ ቪዲዮዎች በስተጀርባ በዓለማችን ላይ ለሴቶች እጅግ ጨቋኝና አስከፊ የሆነ ሥርዓት የሰፈነባት ሀገር ትገኛለች። በሚሊዮን የሚቆጠሩ ሰዎች በረሃብና በበሽታ ይሰቃያሉ። ዓለም አቀፍ እርዳታዎች ሙሉ በሙሉ ደርቀዋል። እናም ዓለም ይህችን ሀገርና ሕዝቦቿን እርግፍ አድርጎ ትቷቸዋል። ዛሬ አፍጋኒስታን መረጃዎችን ማግኘትና እውነታውን ለመዘገብ በከፍተኛ ክትትልና ቁጥጥር ስር የምትገኝ ሀገር ሆናለች። ነገር ግን ከታሊባን ባለስልጣናትና ከሁሉም በላይ ደግሞ በዚህ ከባድ አገዛዝ ስር ሕይወታቸውን እየገፉ ካሉ ተራ ዜጎች የሚወጡ ድምጾች በእውነቱ አፍጋኒስታን ውስጥ ሕይወት ምን እንደሚመስል ግልጽ ማሳያ ናቸው። ለ20 ዓመታት ያህል አሜሪካና ምዕራባውያን አጋሮቿ ይህንን እስላማዊ አክራሪ ቡድን ከስልጣን ለማራቅና ዲሞክራሲን ለመገንባት በቢሊዮን የሚቆጠር ዶላር አፍስሰዋል። በሺዎች የሚቆጠሩ ወታደሮቻቸውንም መስዋዕት አድርገዋል። በወቅቱ የነበሩ የአሜሪካ መሪዎች በወታደሮቻቸው በአጋሮቻቸውና በጀግኖቹ የአፍጋኒስታን ተዋጊዎች ጥረት የታሊባን አገዛዝ ወደ ማክተሚያው እንደደረሰ በይፋ ይናገሩ ነበር። ነገር ግን ያ ሁሉ ቢሊዮን ዶላርና የፈሰሰው ደም በአንድ ጀንበር ከንቱ ሆነ። በነሐሴ ወር 2021 ሁሉም ነገር ባልተጠበቀ ፍጥነት ተደረመሰ። የውጭ ሀገር ጦር ኃይሎች በድንገት ሀገሪቱን ለቀው ወጡ። የአፍጋኒስታን መንግስትም ወደቀ። በዚህም ምክንያት
ታሊባኖች ያለምንም ከባድ መቋቋም ወደ ዋና ከተማዋ ካቡል ዳግም ተመልሰው ገቡ። የዓለም ሚዲያዎች በወቅቱ የታሊባን ተዋጊዎች የአፍጋኒስታንን ብሔራዊ ሰንደቅ ዓላማ አውርደው የራሳቸውን ነጭ ባንዲራ እንደሰቀሉ የሚገልጽ አስደንጋጭ ትዕይንት ዘግበው ነበር። በወቅቱ በካቡል አውሮፕላን ማረፊያ የታዩት ምስሎች የዓለምን ሕዝብ ልብ የሰበሩ ነበሩ። ሰዎች ከሚበሩ የአሜሪካን የጦር አውሮፕላኖች ክንፍ ላይ ተንጠልጥለው ለመውጣት ሲሞክሩና ሲወድቁ የታዩበት ያ ትዕይንት የታሪክ ጥቁር ጠባሳ ሆኖ ይኖራል። ዛሬ ያ ታዋቂ አውሮፕላን ማረፊያ በሚያስፈራ ሁኔታ ጸጥ ብሏል። አብዛኞቹ የውጭ አገር ዜጎች አገሪቱን ለቀው ወጥተዋል። ኤምባሲዎች ተዘግተዋል። ጋዜጠኞች ተሰደዋል። ከጭካኔው ጋር አብሮ ለመስራት ፍላጎት የሌላቸው ዓለም አቀፍ ለጋሾች የእርዳታ እጃቸውንም ሰብስበዋል። የታሊባን መመለስ ሰብአዊ መብቶችንና የሴቶችን መሠረታዊ ነጻነት ሙሉ በሙሉ የደቆሰ ቢሆንም ከሀገሪቱ 42 ሚሊዮን ሕዝብ መካከል አብዛኛው የመሰደድ ዕድል አልነበረውም። በካቡል ከተማ የሳምንቱ መጨረሻ ቀናት ላይ ከተማዋ በሰዎች ትጨናነቃለች። ገበያዎች ሞልተዋል። የጎዳና ላይ ምግቦች እየተጠበሱ ነው። ሕፃናት በየሱቆች መካከል ይሮጣሉ። እናም እዚያ በተዘዋወሩ ቁጥር ከሰዎች የሚሰማው አንድ አይነት ተስፋ ሰጪ ቃል አለ። ብዙዎች አሁን ጦርነት እንደቆመ፣ ሌባ እንደሌለ፣ ፍንዳታዎች ሙሉ በሙሉ እንደጠፉና ሰላም እንዳገኙ ይገልጻሉ። ይህ አይነቱ ተስፋ ለአንድ የውጭ ታዛቢ አስገራሚ ሊሆን ይችላል። ነገር ግን ይህ ሕዝብ ከ1970ዎቹ ጀምሮ ሰላምን አይቶ እንደማያውቅ ማስታወስ ያስፈልጋል። የሶቪየት ወረራን፣ የዓመታት የእርስ በርስ ጦርነትን፣ የመጀመሪያውን ጨቋኝ የታሊባን አገዛዝን፣ በአሜሪካ የሚመራውን ወረራና በመጨረሻም የ20 ዓመቱን ጦርነት ድንገተኛ ፍጻሜ አስተናግደዋል። ስለዚህ ለእነሱ የጥይት ድምፅ አለመስማት ብቻ ትልቅ ስኬት ነው። በነሐሴ 2021 ዓመተ ምህረት የአሜሪካ ጦር በችኮላ ሲወጣ ጥሏቸው የሄዳቸው እንደ ሃምቪ ያሉ ወታደራዊ ተሽከርካሪዎች ዛሬም በካቡል ጎዳናዎች ላይ ይገኛሉ። ታሊባኖች እነዚህን የተተዉ የጦር መሳሪያዎች በከተማዋ መገናኛዎች ላይ እንደ ድል አድራጊ ዋንጫ አስቀምጠዋቸዋል። ዛሬ አፍጋኒስታን ውስጥ ዋናው ችግር የጸጥታ ጉዳይ አይደለም። አገሪቱ አሁን የተዘፈቀችው በከፋ የኢኮኖሚ ቀውስ ውስጥ ነው። ቢሆንም ግን በካቡል ጎዳናዎች ላይ የዕለት ተዕለት ሕይወት በተለመደው ፍጥነት ቀጥሏል። ይህ በአንጻራዊ ሁኔታ የመጣው ሰላም እውን እንዲሆን ግን የአፍጋኒስታንን ሕዝብ ቀላል ዋጋ አላስከፈለም። የዓመታት ጦርነት የሀገሪቱን መሠረተ ልማት ሙሉ በሙሉ አውድሟቸዋል። የታሊባን ወደ ሥልጣን መመለስ አገሪቱን ከምዕራባውያን ዓለም ያገለለ ሲሆን አብዛኛዎቹን ዓለም አቀፍ የገንዘብ ድጋፎች እንዲቋረጡና በቢሊዮን የሚቆጠር የአፍጋኒስታን ሀብት በውጭ ባንኮች እንዲታገድ አድርጓል። ዛሬ የሀገሪቱ ግማሽ ሕዝብ በሕይወት ለመቆየት ሰብአዊ እርዳታ ላይ ጥገኛ ነው። መሠረታዊ የሆኑ የምግብ ዕቃዎች እንኳን ለብዙ ቤተሰቦች የማይታሰቡ ቅንጦት ሆነዋል። በካቡል ጎዳናዎች ላይ በሚገኙ ባህላዊ የዳቦ መጋገሪያዎች የሚሸጠው ዳቦ የሁሉም አፍጋኒስታዊ የዕለት ተዕለት ዋና ምግባቸው ነው። በጎዳናዎች ላይ የሚገኙ አብዛኛዎቹ ወንዶች አሁን ያለው ሕይወት ከቀድሞ የተሻለ መሆኑን ይናገራሉ። ነገር ግን ከዚህ በስተጀርባ አንድ ትልቅ እውነት አለ። በዚህ አገዛዝ ስር መሠረታዊ መብቶቻቸውና ነጻነታቸው በይፋ ከተገፈፈባቸው የህብረተሰብ ክፍሎች ማለትም ከሴቶች ወገን የሚሰማው ድምፅ ፍጹም የተለየ ነው። አፍጋኒስታን የምትመራው እጅግ ወግ አጥባቂ በሆነውና የእስላማዊ ኤምሬትስ በሚባለው የታሊባን ሥርዓት ነው። ዋናው መሪ የሚገዛው ከካንዳሃር ሲሆን ይህች ከተማ የታሊባን መንፈሳዊና ርዕዮተ ዓለማዊ እምብርት ናት። ከዚያ ቦታ የሚወጡ አዋጆች ሙሉ በሙሉ በመላ ሀገሪቱ እንደ ፍጹም ሕግ ተፈጻሚ ይሆናሉ። ባለፉት 4 ዓመታት ተኩል የሥልጣን ዘመናቸው አገዛዙ ከ80 በላይ ጥብቅ አዋጆችን አውጥቷል። ከእነዚህም መካከል ሴቶች በሕዝባዊ ቦታዎች እንዳይታዩና ድምፃቸው እንዳይሰማ መከልከል፣
በህዝብ መገልገያዎች ውስጥ እንዳይሰሩ ማገድና ከሁሉም በላይ ደግሞ ዕድሜያቸው ከ12 ዓመት በላይ ለሆኑ ልጃገረዶች ትምህርትን ሙሉ በሙሉ መከልከል ይገኙበታል። እነዚህን ሕጎች የያዘው ሥርዓት በተባበሩት መንግሥታት ድርጅት ባለሙያዎች ዘንድ የጾታ አፓርታይድ ተብሎ ተፈርጇል። ነገር ግን በከተማዋ ውስጥ ልጃገረዶች መማር አለባቸው ብለው የሚያምኑ ተራ ወንዶችም አሉ። በአንጻሩ ደግሞ የመሪውን ጽንፈኛ ርዕዮተ ዓለም በግልጽ የሚደግፉና ሴቶች ቤት ውስጥ ብቻ መወሰን አለባቸው የሚሉ ወንዶችም ጥቂት አይደሉም። ቀደም ሲል በእነዚህ ጨቋኝ ሕጎች ላይ ተቃውሞ ያደርጉ የነበሩ ሴቶች አሁን እዚህ ሀገር ውስጥ የሉም። አብዛኞቹ ወደ ፓኪስታንና ኢራን ተሰደዋል። በአሁን ጊዜ ከ6 ሚሊዮን በላይ የሚሆኑት የአፍጋን ስደተኞች መካከል 90 በመቶው የሚኖሩት በጎረቤት ሀገራት በኢራንና በፓኪስታን ነው። ነገር ግን ባለፈው ዓመት ሁለቱም ሀገራት የራሳቸውን የውስጥ ደህንነትና የኢኮኖሚ ጫና በማካበድ ከ2 ሚሊዮን በላይ አፍጋኒስታውያንን በኃይል ወደ ሀገራቸው መልሰዋቸዋል። ከእነዚህም መካከል በታሊባን ጥቃት ከሚሰነዘርበት የሺያ ሀዛራ አናሳ ማህበረሰብ አባላት ወጣቶች ይገኙበታል። ወደ ሀገራቸው የተመለሱት ስደተኞች የሚኖሩበት የዝምታ ስጋት የውስጣቸውን ስቃይ በሚገባ ይናገራል። ታሊባኖች የሀገሪቱን ገጽታ ለማለሳለስና ዓለም አቀፍ ተቀባይነት ለማግኘት ሲሉ የውጭ ሀገር ተጽዕኖ ፈጣሪዎችንና ቱሪስቶችን በግልጽ እየጋበዙና እያስተናገዱ ነው። ቢሆንም ግን በሀገሪቱ ውስጥ ገብቶ እውነታውን መዘገብ ፍጹም የተለየና እጅግ ፈታኝ ነው። ወደ ሀገር ውስጥ መግባት ቀላል ቢሆንም ከአንድ ግዛት ወደ ሌላ ግዛት ለመሻገር ወይንም በማንኛውም ቦታ ላይ ቪዲዮ ለመቅረጽ ተከታታይ የሆኑ ፍቃዶች ማግኘት ግድ ይላል። ባለስልጣናቱ ጋዜጠኞች ወዴት እንደሚሄዱ፣ ምን ያህል ጊዜ እንደሚቆዩና በትክክል ምን እንደሚቀርጹ በቅርብ ርቀት ይከታተላሉ። ከዋና ከተማዋ ካቡል በራቁ ቁጥር ደግሞ ሕጎቹ ይበልጥ ጥብቅና አስፈሪ የሆኑ ይመጣሉ። ከካቡል ወጥቶ ወደ ምስራቅ አቅጣጫ ወደሚገኘው ኩናር ግዛት በሚደረገው ጉዞ ሕጎቹ ይበልጥ ጠንካራ ይሆናሉ። ይህ ግዛት ባለፈው ነሐሴ ወር በደረሰበት ከባድ የመሬት መንቀጥቀጥ ክፉኛ የተጎዳ ቦታ ነው። አደጋው ከደረሰ ከ4 ወራት በኋላም እንኳን ወደዚያ መጓዝ አሁንም እጅግ አስቸጋሪ ነው። ወደ ኩናር ግዛት ዋና መዳረሻ ፓቶን ካምፕ ሲደረስ ባለፈው ነሐሴ ወር ላይ በዚህ ግዛት ውስጥ በደረሰው የ6.3 ማግኒቲዩድ የመሬት መንቀጥቀጥ አደጋ ከ2000 በላይ ሰዎች ሕይወታቸውን አጥተዋል። በዚህ ሸለቆ ውስጥ የነበሩ መንደሮች ሙሉ በሙሉ ወደ ፍርስራሽነት ተቀይረዋል። ከአደጋው የተረፉት በሺዎች የሚቆጠሩ ሰዎች አሁን በዚህ ጊዜያዊ መጠለያ ካምፕ ውስጥ ይገኛሉ። ዓለም አቀፉ ማህበረሰብ ከአፍጋኒስታን ፊት እንዳዞረ በግልጽ ይታያል። ታሊባን በ2021 ዓ.ም ወደ ሥልጣን ከመጣ ጀምሮ በዓለም ላይ በተከሰቱ ሌሎች አዳዲስ ቀውሶችና አገዛዙ በሴቶች ላይ በሚያደርገው ከባድ ጭቆና ምክንያት ዓለም አቀፍ እርዳታዎች ሙሉ በሙሉ ደርቀዋል። ነገር ግን የለጋሾች ገንዘብ ቢቋረጥም በአፍጋኒስታን ዙሪያ ያለው ጂኦፖለቲካ ግን በከፍተኛ ሁኔታ እየተቀየረ ነው። ሩሲያ የታሊባንን መንግሥት በይፋ የተቀበለች ብቸኛ ሀገር ናት። እንደ ቻይና፣ ኢራን፣ ፓኪስታንና የባሕረ ሰላጤው ሀገራት ያሉ ጎረቤቶች አሁን ከታሊባን ጋር በሚስጥርና በይፋ ግንኙነታቸውን እያጠናከሩ ይገኛሉ። ህንድም ብትሆን በቅርቡ በዋና ከተማዋ ኒው ዴሊ የታሊባን ባለስልጣናትን አስተናግዳለች። ይህንን እንድታደርግ ያገፋፋት ቀጠናዊ መረጋጋት ለመጠበቅ የኢኮኖሚ ጥቅሟን ለማስከበርና የፓኪስታንን ተጽዕኖ ለመከላከል ካላት ፍላጎት የተነሳ ነው። ነገር ግን ይህ የፖለቲካ ጨዋታ ለተራው የአፍጋን ሕዝብ ያመጣው ምንም አይነት የኑሮ መሻሻል የለም። ይልቁንም ሰዎች በሕይወት ለመቆየት ይደገፉባቸው የነበሩ ጥቂት የደህንነት መረቦች አሁን ሙሉ በሙሉ እየጠፉ ነው። ይባስ ብሎ የአሜሪካ ዓለም አቀፍ የልማት ኤጀንሲ USAID በአፍጋኒስታን ውስጥ ያለውን ሥራ ሙሉ በሙሉ አቁሟል። አዲሱ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሰጡት መግለጫ ከአሁን በኋላ የአሜሪካን የውጭ እርዳታ
ውስንና የታለመ ብቻ እንደሚሆንና የአሜሪካንን ጥቅም ለማያስከብሩ ፕሮግራሞች ምንም አይነት በጀት እንደማይመድብ አስታውቀዋል። ይህ ውሳኔ ቀድሞውኑ ደካማ በነበረው የአፍጋኒስታን የጤና ስርዓት ላይ ከፍተኛና አስከፊ ቀውስ ፈጥሯል። በአፍጋኒስታን ውስጥ የተለያዩ የጤና ፕሮግራሞችን ይደግፉ የነበሩ ከ1.7 ቢሊዮን ዶላር በላይ የሚያወጡ የአሜሪካን የእርዳታ ኮንትራቶች ተቋርጠዋል። የዚህ ውሳኔ መዘዝ እጅግ አሰቃቂ ነው። ከ100 በላይ የሚሆኑ የጤና ተቋማትና ክሊኒኮች የገንዘብ እጥረት ስላጋጠማቸው ሙሉ በሙሉ ተዘግተዋል ወይም ሥራ አቁመዋል። ይህም በሚሊዮን የሚቆጠሩ ሰዎችን ያለምንም ሕክምና አገልግሎት አስቀርቷል። በአፍጋኒስታን ያሉ የጤና ድርጅቶች ይህ ውሳኔ በመቶ ሺዎች የሚቆጠሩ ሕፃናትን ሕይወት እንደሚቀጥፍ ቢናገሩም የአሜሪካን ወገን ግን የእርዳታ መታገድ ለሕፃናት ሞት ምክንያት መሆኑ ፈጽሞ አይቀበለውም። ነገር ግን እዚህ መሬት ላይ ያለውን እውነታ መካድ አይቻልም። የእርዳታው መቋረጥ ቀድሞውኑ በሰው ኃይልና በነዋይ ተጨናንቀው በነበሩት ሆስፒታሎች ላይ ያለውን ጫና በከፍተኛ ሁኔታ አሳድጎታል። ይህ አሁን ታሊባን በሚመራት አፍጋኒስታን ውስጥ ያለው ትክክለኛ ሕይወት ነው። እጅግ ልብ የሚሰብር፣ የተወሳሰበ፣ አስገራሚና በሌላ በኩል ደግሞ የሕዝቡን አስደናቂ የመቋቋም አቅም የሚያሳይ ነው። ብዙዎች አሁን ሰላምና መረጋጋት ስላለ ደስተኛ መሆናቸውን ይናገራሉ። ነገር ግን ከዚህ መረጋጋት በስተጀርባ ሕዝቡ በከፍተኛ ሁኔታ እየተሰቃየ ነው። አስቸኳይ የኢኮኖሚና የሰብአዊ መብት ቀውስ አለ። እናም የአፍጋኒስታን ሕዝብ ልጃገረዶችን ወደ ትምህርት ቤት እንዲመለሱ ይፈልጋል። እውነታው ግን እንደየግዛቱ ይለያያል። በካቡል ያለው ነጻነትና በኩናር ገጠራማ አካባቢ ያለው ጥብቅ ክልከላ ፍጹም የተለያዩ ናቸው። አገሪቱ ገና የምትገነባቸውና የምታስተካክላቸው ብዙ መሠረተ ልማቶች አሏት። ይህ አሁን በሀገሪቱ የሚታየው ሁኔታ መረጋጋት እንጂ ነጻነት አይደለም። በሚሊዮን ለሚቆጠሩ የአፍጋኒስታን ሕዝቦች ይህ አይነቱ መረጋጋት ብቻውን በቂ አይደለም። ዓለም ፊቱን ቢያዞርባቸውም የእነሱ የውስጥ ትግልና የነጻነት ፍላጎት ግን አሁንም በዝምታ ውስጥ ይቀጥላል። ቪዲዮውን ከወደዳችሁት ላይክ ማድረግና ለሌሎች ሼር ማድረግን አይርሱ። እንዲህ ያሉ አስደናቂ የታሪክና የጂኦግራፊ ጉዞዎች እንዲደርሷችሁ ቻናላችንን ጉዞ አርካይቭስ ሰብስክራይብ ያድርጉ። በቀጣይ ቪዲዮ በሌላ አስደናቂ ታሪክ እስክንገናኝ ቸር ያቆየን።